አንድ ልማዳችሁ ከደካማነት ወደ ጠንካራነት ይቀይራችኋል። ግራ ከመጋባት ወደ አስተዋይነት፣ ከአቬሬጅ ወደ አንስቶፐብል እየቀየራችሁ ይሄዳል። ብዙ ሰዎች ውጤታማ የሆኑ ሰዎችን ህይወት ያዩና ስታክ እንዳደረጉ ይሰማቸዋል። ውጤታማ ህይወት መኖር የምትፈልጉ ከሆነ ራሳችሁን በየቀኑ ልታስተምሩ ይገባል። እውነተኛ ጠላታችሁ ድህነታችሁ አይደለም። እውነተኛ ጠላታችሁ ውድቀታችሁም አይደለም። እውነተኛ ጠላታችሁ ፍርሃታችሁም አይደለም። እውነተኛ የሆነ ጠላታችሁ ምንም አለማወቃችሁ ነው። ገንዘብ እንዴት እንደምትሰሩ ማታውቁ ከሆነ፣ እንዴት ከሰው ጋር ኮሙኒኬት ማድረግ እንዳለባችሁ ማታውቁ ከሆነ፣ እንዴት ንዴታችሁን መቆጣጠር እንዳለባችሁ ማታውቁ ከሆነ፣ ሰዓታችሁን እንዴት በአግባቡ መጠቀም እንዳለባችሁ ማታውቁ ከሆነ፣ ሐሳቦቻችሁን እንዴት መቆጣጠር እንዳለባችሁ አንድል ማድረግ እንዳለባችሁ ማታውቁ ከሆነ፣ ህመማችሁን እንዴት ሂል ማድረግ እንዳለባችሁ ማታውቁ ከሆነ ህይወታችሁን መቀየር አትችሉም። ስለዚህ ህይወታችሁን እንድትቀይሩ ራሳችሁን በየቀኑ ልታስተምሩ ይገባል። ራሳችሁን ማታስተምሩ ከሆነ ከህይወት እየተማራችሁ ነው የምትሄዱት። ከህመማችሁ እየተማራችሁ ትሄዳላችሁ። እዳ ውስጥ ስትገቡ እየተማራችሁ ትሄዳላችሁ። ከጸጸታችሁ እየተማራችሁ ትሄዳላችሁ። ከሪጀክሽን እየተማራችሁ ትሄዳላችሁ። ስራችሁን ከማጣት እየተማራችሁ ትሄዳላችሁ። ሪሌሽንሺፓችሁን ከማጣት እየተማራችሁ ትሄዳላችሁ። ራሳችሁን ክብር ከማጣት እየተማራችሁ ትሄዳላችሁ። ስለዚህ ህይወታችሁን እንድትቀይሩ የምትፈልጉ ከሆነ በየቀኑ ራሳችሁን ልታስተምሩ ይገባል። ራሳችሁን ማታስተምሩ ከሆነ እድገታችሁ እየቆመ ነው የሚሄደው። ብዙ ሰዎች ዲግሪ ከያዙ በኋላ፣ ከተመረቁ በኋላ፣ ከዩኒቨርሲቲ ከወጡ በኋላ ራሳቸውን ያስተምሩ። የድሮ እውቀት ነው ያላቸው፣ የድሮ ልማድ ነው ያላቸው፣ የድሮ አስተሳሰብ ነው ያላቸው። ዓለማችን ብዙ ነገሮች ተቀይረዋል። አዳዲስ ቴክኖሎጂዎች እየመጡ ነው። አዳዲስ ቢዝነሶች እየመጡ ነው። አዳዲስ ችግሮች እየመጡ ነው። ስለዚህ ከነዚህ ጋር አዳፕት አድርጉ። ራሳችሁን የተሻለ ቦታ ላይ ልታስቀምጡ በየቀኑ ራሳችሁን ልታስተምሩ ይገባል። ራሳችሁን ባስተማራችሁ ቁጥር ሶሉሽን የምታገኙ፣ ትክክለኛ ውሳኔዎች የምትወስኑ፣ ኢሞሽናችሁን የምትቆጣጠሩ፣ አዳዲስ መፍትሄዎች የምታመጡ፣ ለችግሮች የተሻለ ውጤት የምታመጡ ሰዎች እየሆናችሁ ነው የምትሄዱት። ስለዚህ በየቀኑ ራሳችሁን ልታስተምሩ ይገባል። ጥንካሬያችሁን እየገነባችሁ ነው የምትሄዱት። ስለዚህ ራሳችሁን ባስተማራችሁ ቁጥር ኮንፊደንስ ያለው ሰው፣ በራሱ የሚተማመን አይዴንቲቲ ያለው ሰው፣ ካራክተር ያለው ሰው እየሆናችሁ ነው የምትሄዱት። ስለዚህ ራሳችሁን በየቀኑ ልታስተምሩ ይገባል። ዛሬ በዚህ ቪዲዮ ራሳችሁን እንድታስተምሩ የሚረዷችሁን ነጥቦች አንድ በአንድ እናያለን። እነዚህን 5 ነጥቦች ህይወታችሁ ላይ ፕራክቲስ ካደረጋችሁ ህይወታችሁን ሙሉ ለሙሉ እየቀየራችሁ ትሄዳላችሁ። እስከ መጨረሻው አብራችሁ ቆዩ። የመጀመሪያው ነጥብ ፋይናንሻል ኤዱኬሽን፣ እንዴት ገንዘብ እንደምትሰሩ፣ እንዴት ገንዘባችሁን ማሳደግ እንደምትችሉ፣ እንዴት ገንዘባችሁን መያዝ እንደምትችሉ ማታውቁ ከሆነ ህይወታችሁን መቀየር አትችሉም። ብዙ መልካም የሆኑ ባህሪ ያላቸው፣ ጥሩ ፐርሰናሊቲ ያላቸው፣ ዋቀኛ የሆኑ ሰዎች፣ ደግ የሆኑ ሰዎች ስለ ገንዘብ ግን ምንም አይነት እውቀት ስለሌላቸው ተመሳሳይ ህይወት ይኖራሉ። ህይወታቸውን መቀየር አልቻሉ፣ ባሉበት ስታክ አድርገዋል። ህይወታችሁን ለመቀየር የምትፈልጉ ከሆነ ፋይናንስ እውቀታችሁን ልታሳድጉ ይገባል። ራሳችሁን ልታስተምሩ ይገባል። በየቀኑ እንዴት ኢንቨስት ማድረግ እንደምትችሉ፣ እንዴት ኔጎሺዬት ማድረግ እንደምትችሉ፣ እንዴት ገንዘባችሁን መጠበቅ እንደምትችሉ ባወቃችሁ ቁጥር የተሻለ ህይወት እየገነባችሁ ትሄዳላችሁ። ፋይናንሻል ኤዱኬሽን ማለት ገንዘብ እንዴት እንደሚንቀሳቀስ ስታውቁ፣ እንዴት ገንዘብ በተለያየ መንገድ መስራት እንደምትችሉ፣ በስራ ሊሆን ይችላል፣ አዳዲስ ስኪሎች በመማር ሊሆን ይችላል፣ አዳዲስ ቢዝነሶች ላይ ኢንቨስት በማድረግም ሊሆን ይችላል። ያንን ባወቃችሁ ቁጥር የተሻለ ፋይናንሻሊ ስቴብል እየሆናችሁ መሄድ ትችላላችሁ። ሁለተኛ ደግሞ ገንዘባችሁን እንዴት ኢንቨስት ማድረግ ትችላላችሁ፣ ወይም ደግሞ ገንዘባችሁን እንዴት መጠበቅ ትችላላችሁ። ገንዘባችሁን የምትጠብቁት ሴፍ ስታደርጉ፣ ፕላን ስታደርጉ፣ በጀት ስታደርጉ፣ ያንን ደግሞ እውቀት የምታገኙ በየቀኑ ራሳችሁን ስታስተምሩ። ስለ ፋይናንስ ያላችሁ እውቀት እያደገ በሄደ ቁጥር የተሻለ ፋይናንሻሊ ስቴብል እየሆናችሁ ትሄዳላችሁ። ሶስተኛ ኢንቨስት እንዴት ማድረግ እንደምትችሉ፣ እንዴት ገንዘባችሁ መልቲፕላይ ማድረግ እንደምትችሉ፣ እንዴት ማሳደግ እንደምትችሉ እንድታውቁ ያደርጋችኋል። ስለዚህ ፋይናንሻሉ እውቀታችሁን ማሳደጋችሁ ቁጥር የተሻለ ውጤታማነት እየገነባችሁ ትሄዳላችሁ። ሁለት ሰዎችን አስቡ። ተመሳሳይ ሳላሪ አላቸው፣ ተመሳሳይ ደሞዝ ያገኛሉ በየወሩ። አንዱ በየሳምንቱ ገንዘቡ ያወጣል። ምንም አይነት ስለ ፋይናንስ ምንም አይነት እውቀት የለውም። ራሱን አያስተምርም። ራሱን ለማሻሻል አይሞክርም። እንዴት በጀት እንዳለበት አያውቅም። እንዴት ኢንቨስት ማድረግ እንዳለበት አያውቅም። አንደኛው ግን ሁሌም ራሱን ያስተምራል። በየቀኑ እንዴት በጀት ማድረግ እንደሚችል፣ እንዴት ኢንቨስት ማድረግ እንደሚችል፣ የሚያገኘውን ነገር እንዴት ማብዛት እንደሚችል እየተማረ ይሄዳል። እንደገና ደግሞ ሳይድ ቢዝነስ እንዴት መስራት እንደሚችል እየተማረ ይሄዳል። የትኛው ከ5 ዓመት በኋላ የተሻለ ውጤት የሚያመጣ ይመስላችኋል? ሁለተኛው። ምክንያቱም ያ ሁለተኛው ሰው ሁሌም ራሱን እያሻሻለ ስለ ፋይናንስ ያለው እውቀት እያደገ ነው። ስለዚህ ውጤታማ የነገውን የተሻለ እያደረገ ይሄዳል። ያኛው ግን ባለበት ስታክ እያደረገ ነው የሚሄደው። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ ራሳችሁን በየቀኑ ልታስተምሩ ይገባል። ስታስተምሩት ራሳችሁ ስለ ፋይናንስ ያላችሁ እውቀት ከፍ ባለ ቁጥር የተሻለ ስቴብል የሆነ ፋይናንሻሊ ስትሮንግ የሆነ ሰው እየሆናችሁ ነው። ብዙ ሰዎች አዳዲስ ቢዝነሶች ይጀምራሉ፣ ግን ምንም አይነት ስለ ፋይናንስ እውቀት የላቸውም። ስለ ባላንስ ሺት አያውቁም። ስለ ኢንካም ስቴትመንት አያውቁም። ስለ ካሽ ፍሎ አያውቁም። እንዴት ታክስ መክፈል እንዳለባቸው አያውቁም። ሴልሳቸውን፣ ኤክስፔንሳቸውን እንዴት አንድል ማድረግ እንዳለባቸው አያውቁም።
ያን ስለማያውቁ ውጤታማ የሆነ ቢዝነስ መገንባት አይችሉም። ስለዚህ መጀመሪያ ስለ ፋይናንስ ልታውቁ ይገባል። ፋይናንሻል ኤዱኬሽን በየቀኑ ራሳችሁን ባስተማራችሁ ቁጥር፣ ራሳችሁን ባሻሻላችሁ ቁጥር ውጤታማ የሆነ እየገነባችሁ ትሄዳላችሁ። ከፍርሃት የጸዳ ኢንዲፔንደንት የሆነ ሰው እየሆናችሁ ትሄዳላችሁ። ቢዝነሳችሁም ጠንካራ እየሆነ ይሄዳል። ስቴብል የሆነ ቢዝነስ እየገነባችሁ ትሄዳላችሁ። ግን ስለ ፋይናንስ ምንም አይነት እውቀት ከሌላችሁ ባላችሁበት ስታክ አድርጋችሁ ነው የምትቀሩት። ራሳችሁን ማሳደግ አትችሉም። ራሳችሁን የተሻለ ቦታ ላይ ማስቀመጥ አትችሉም። ውጤታማ የሆነ ህይወት መገንባት አትችሉም። ዛሬ ላይ ዓለማችን ላይ የምታያቸው በጣም ሀብታም ሰዎች፣ የተሻለ ህይወት የገነቡ ሰዎች ስለ ፋይናንስ ራሳቸውን ሁሌም ስለሚያስተምሩ፣ ራሳቸውን በየቀኑ ስለሚያስተምሩ ውጤታማ የሆነ ህይወት የገነቡት። እንዴት ገንዘብ መስራት እንዳለባቸው፣ ገንዘባቸውን እንዴት ፕሮቴክት ማድረግ እንደሚችሉ፣ ገንዘባቸውን እንዴት ኢንቨስት ማድረግ እንደሚችሉ፣ ገንዘባቸውን እንዴት አሎኬት ማድረግ እንደሚችሉ፣ ገንዘባቸውን ምን ላይ ኢንቨስት አድርገው ዛሬ ላይ ምን ሰዓት ላይ ኢንቨስት ማድረግ እንደሚችሉ፣ ምን ላይ ደግሞ ኢንቨስት ቢያደርጉ ውጤታማ እንደሚሆኑ ስለሚያውቁ የተሻለ ውጤት የሚያመጡት። ከኪሳራ ውስጥ እንዴት ሰርቫይቭ ማድረግ እንደሚችሉ ራሳቸውን በደንብ ስላስተማሩ ውጤታማ ህይወት እየገነቡ ሄደዋል። ስለዚህ ራሳችሁን ባስተማራችሁ ቁጥር፣ ፋይናንስ ያላችሁ እውቀት ባደገ ቁጥር፣ ፋይናንሻሊ ስትሮንግ በሆናችሁ ቁጥር የተሻለ ህይወት እየገነባችሁ ትሄዳላችሁ። ስለዚህ በየቀኑ ራሳችሁን እንድታስተምሩ ይገባል። ራሳችሁን ባስተማራችሁ ቁጥር ነው የተሻለ ውጤት የምታመጡ። ስለዚህ ሁሌም ፋይናንሻል ኤዱኬሽን ያስፈልጋችኋል። ራሳችሁን ልታስተምሩ ይገባል። በየቀኑ ራሳችሁን ልታስተምሩ ይገባል። ሁለተኛው ደግሞ ስኪል ኤዱኬሽን። አንድ ነገር ማትማሩ ከሆነ ህይወታችሁን መቀየር አትችሉም። አዳዲስ ስኪሎች ማትማሩ ከሆነ አዳዲስ ስኪሎች በተማራችሁ ቁጥር ቫልዩ ያለው ሰው እየሆናችሁ ነው የምትሄዱት። ለሰጣችሁት ጊዜ፣ ለሰጣችሁት ሰዓት የሚከፈላችሁ ሰዎች ነው የምትውሉት። በእያንዳንዱ ቦታ ላይ ተፈላጊ እየሆናችሁ ነው የምትሄዱት። ያንን ደግሞ የምታዳብሩት በየቀኑ አዳዲስ ስኪሎች ስትገነቡ ነው። አዳዲስ ስኪሎች ስትማሩ ነው። ብዙ ሰዎች ህይወታቸውን ያልቀየሩት፣ የተሻለ ሰው እየሆኑ ያልቻሉት፣ የተሻለ ውጤታማነት በህይወታቸው ማምጣት ያልቻሉት አዳዲስ ስኪሎች ስለማይማሩ ነው። አዳዲስ ስኪሎች ማትማሩ ከሆነ ህይወታችሁን እየቀየራችሁ አትሄዱ። ዛሬ ብዙ ሰዎች ፋይናንሻሊ ስትራግል እያደረጉ ያሉት ሰነፍ ስለሆኑ ነው። ምክንያቱም ሰዓታቸውን በአግባቡ እየተጠቀሙ አይደለም። አዳዲስ ስኪሎች እየተማሩ አይደለም። አዳዲስ ስኪሎች ማትማሩ ከሆነ የተሻለ ህይወት እየገነባችሁ መሄድ አትችሉም። ለሰዓታችሁ የሚከፈላችሁ ሰዎች ልትሆኑ አትችሉም። ላላችሁት ነገር፣ ለሚሰጡት አገልግሎት የሚከፈላችሁ ሰዎች አትሆኑም። ሰዎች ነው እናንተ የሚቆጣጠሯችሁ። ሰዎች ነው ሂድ ባሏችሁ ቦታዎች ሁሉ የምትገኙት። ህይወታችሁን የተሻለ ቦታ ማግኘት አትችሉም። ስለዚህ ቫልዩ ያለው ሰው እንድትሆኑ የምትፈልጉ ከሆነ አዳዲስ ስኪሎች በየቀኑ ልትማሩ ይገባል። ብዙ ስኪሎች ባላችሁ ቁጥር ተፈላጊ እየሆናችሁ ነው የምትሄዱት። ሁለት ሰዎችን አስቡ። ሁለቱም አንድ ተመሳሳይ የሆነ ስራ ላይ አፕላይ ያደረጉ። አንደኛው ሲጠየቅ ጠንካራ ሰራተኛ እንደሆነ፣ ታማኝ እንደሆነ፣ ስለዚህ ስራው እንደሚገባው ተናገረ። ሁለተኛው ግን ጠንካራ ሰራተኛ እንደሆነ፣ ታማኝ እንደሆነ፣ ዲዛይን የማድረግ ስኪል እንዳለው፣ ኤዲት የማድረግ ስኪል እንዳለው፣ ሶሉሽን የመስጠት ስኪል እንዳለው፣ ሽያጭ ችሎታ ስኪል እንዳለው ተናገረ እና ስራው ይገባኛል ብሎ ጠየቀ። የትኛው ስራው የሚያገኝ ይመስላችኋል? ሁለተኛው። ምክንያቱም ብዙ ስኪል ባላችሁ ቁጥር ተፈላጊ የመሆን እድላችሁ እየሰፋ ነው የሚሄደው። ሁሉም ቦታ ተመራጭ የመሆን እድላችሁ እየሰፋ ነው የሚሄደው። ስለዚህ ሁሌም በየቀኑ ራሳችሁ ልታስተምሩ ይገባል። በጣም ቀላል ነው። ኢንተርኔት ላይ በቀላሉ ስኪሎች፣ አዳዲስ ስኪሎች መማር ትችላላችሁ። ሽያጭ ችሎታ ባላችሁ ቁጥር፣ ቪዲዮ ኤዲቲንግ ችሎታ ባላችሁ ቁጥር፣ ዩቲዩብ ኮንቴንት ክሬት የማድረግ ችሎታ ባላችሁ ቁጥር፣ ዲጂታል ማርኬቲንግ ችሎታ ባላችሁ ቁጥር፣ ፍሪላንስ ችሎታ ባላችሁ ቁጥር፣ ብራንድ የመገንባት ዌብሳይቶች የመገንባት ችሎታ ባላችሁ ቁጥር፣ ኤአይ ቱሎችን የመጠቀም ችሎታ ባላችሁ ቁጥር፣ አዳዲስ ስኪል በኖራችሁ ቁጥር የተሻለ ሰው እየሆናችሁ ትሄዳላችሁ። ውጤታማ ህይወት እየገነባችሁ ትሄዳላችሁ። ስለዚህ አዳዲስ ስኪሎች ልትገነቡ ይገባል፣ ልትማሩ ይገባል። በየቀኑ ራሳችሁ ልታስተምሩ ይገባል። የዛኔ ቫልዩ ያለው ሰው እየሆናችሁ ትሄዳላችሁ። ፋይናንሻሊ ስቴብል እየሆናችሁ ትሄዳላችሁ። በየቦታው የምትፈለጉ፣ ለሰጣችሁ ሰዓት የሚከፈላችሁ ሰዎች እየሆናችሁ ትሄዳላችሁ። ስለዚህ አዳዲስ ስኪሎች በየቀኑ ተማሩ፣ ውጤታማ ህይወት እንድትገነቡ። ሶስተኛው ነጥብ ደግሞ ማይንድ ሴት ኤዱኬሽን። ነገሮችን የምታዩበት፣ ነገሮችን የምታስቡበት፣ ነገሮችን ሶሉሽን የምትሰጡበት መንገድ ህይወታችሁን እንድትቀይሩ ያደርጋችኋል። ማይንድ ሴታችሁ ሁሉን ነገር እንድትቀይሩ ያደርጋችኋል። አንዳንድ ሰዎች ለ24 ሰዓት ይሰራሉ፣ ግን ህይወታቸው ስታክ እንዳደረገ ነው። ህይወታቸው አልተቀየረም። አንዳንድ ሰዎች ግን ለ4 ሰዓት ሰርተው ህይወታቸው በፍጥነት ይቀየራል። ልዩነቱ ምን ይመስላችኋል? ማይንድ ሴት ነው። ነገሮችን የምታዩበት መንገድ፣ ነገሮችን የምታስቡበት ነገር፣ ነገሮችን ሲስተም የምትዘረጉበት ነገር፣ ነገሮችን ፊልተር አውት አድርጋችሁ ጠቃሚ የሆነ ነገር የምትለዩበት መንገድ ህይወታችሁን እንድትቀይሩ ያደርጋችኋል። ለፕሮብሌም ወይም ለችግሮች ሶሉሽን የምትሰጡበት መንገድ ህይወታችሁን የተሻለ ቦታ ላይ እንዲቀመጥ ያደርጓል። ሁለት ሰዎችን አስቡ። ሁለቱም ተመሳሳይ ችግር ገጠማቸው። አንደኛው ለምንድን ነው እኔ ላይ እንደዚህ አይነት ችግር የሚከሰተው ብሎ ሁሌ ራሱን ይወቅሳል። አንደኛው ደግሞ ይህ ችግር የመጣው ህይወቴን እንድቀይርበት ነው።
ራሴን እንዳይበት ነው፣ የተሻለ ነገሮች እንደፈጥርበት ነው ብሎ የሚያስብ ሰው ነው። የትኛው የተሻለ ሰው የሚሆን ይመስላል? ሁለተኛው ሰው። ምክንያቱም ማይንድ ሴታችሁን ስታስተካክሉ፣ ማይንድ ሴታችሁን የተሻለ ስታደርጉ፣ ስታስተምሩ ውጤታማ ህይወት እየገነባችሁ ነው የምትሄዱት። ራሳችሁን እየቀየራችሁ ነው የምትሄዱት። በየቀኑ ትልልቅ ጦርነት አለባችሁ። ከራሳችሁ ጋር ብዙ ነገሮች ፋይት ታደርጋላችሁ። ከጥርጣሬያችሁ ጋር ትጋፈጣላችሁ። ከፍርሃታችሁ ጋር እየተጋፈጣችሁ ነው የምትሄዱት። ከስንፍናችሁ ጋር ትጋፈጣላችሁ። ሁሌም ከሚረብሿችሁ ነገሮች ጋር ትጋፈጣላችሁ። ራሳችሁን ከምታወዳድሩት ነገር ጋር ትጋፈጣላችሁ። ከጥፋተኝነት ስሜት ጋር ትጋፈጣላችሁ። ከጸጸታችሁ ጋር ትጋፈጣላችሁ። ያንን ግን የምታሸንፉት ማይንድ ሴታችሁ ላይ ስትሰሩ ነው። ጠንካራ የሆነ ማይንድ ሴት ሲኖራችሁ ነው። አእምሯችሁ ላይ በየቀኑ ስትሰሩ ነው። የዛኔ ህይወታችሁን እየቀየራችሁ ትሄዳላችሁ። ሁሌም አእምሯችሁ ላይ ስትሰሩ እንዴት ኦቨርቲንክ ከመጠን በላይ ማሰባችሁን እንዴት መቆጣጠር እንደምትችሉ፣ ኢሞሽናችሁን ስሜታዊነታችሁን እንዴት መቆጣጠር እንደምትችሉ፣ ንዴታችሁን እንዴት መቆጣጠር እንደምትችሉ፣ ከሰዎች ጋር ማወዳደር እንዴት ማቆም እንደምትችሉ፣ ራሳችሁ ላይ እንዴት ትኩረት ማድረግ እንደምትችሉ ያንን እያወቃችሁ ትሄዳላችሁ። ጠንካራ ማይንድ ሴት በገነባችሁ ቁጥር ጠንካራ ፐርሰናሊቲ እየገነባችሁ ትሄዳላችሁ። ስለዚህ በየቀኑ ማይንድ ሴታችሁ ላይ ልትሰሩ ይገባል። አእምሯችሁን ልታስተምሩት ይገባል። ስለዚህ ማይንድ ሴታችሁ ላይ በሰራችሁ ቁጥር ጠንካራ ካራክተር፣ ጠንካራ አይዴንቲቲ፣ ጠንካራ ፐርሰናሊቲ እየገነባችሁ እንድትሄዱ ያደርጋችሁ። ስለዚህ ሁሌም ማይንድ ሴታችሁ ላይ ልትሰሩ ይገባል። በየቀኑ ራሳችሁን ልታስተምሩ ይገባል። የዛኔ ውጤታማ ህይወት እየገነባችሁ ትሄዳላችሁ። አራተኛው ነጥብ ደግሞ ኢሞሽናል ኢንቴግሬሽን። ራሳችሁን እንዴት መቆጣጠር እንዳለባችሁ ማታውቁ ከሆነ ህይወታችሁን መቆጣጠር አትችሉም። ህይወታችሁን መቆጣጠር የምትችሉት ስሜታችሁን መቆጣጠር ስትችሉ ነው። ብዙ ሰዎች አቅሙ ኖራቸው፣ ታለንቱ ኖራቸው፣ ፖቴንሻሉ ኖራቸው ግን ስሜታቸውን መቆጣጠር ስለማይችሉ ብዙ ነገሮች አበላሽተዋል። ሪሌሽንሺፓቸው እንዲበላሽ አድርገዋል። ስራቸው እንዲበላሽ አድርገዋል። የሚወስኑት ውሳኔ ትክክል ስለማይሆን በስሜት ስለሚወስኑ ትክክል ውሳኔ ስለማይወስኑ ህይወታቸውን መቀየር አልቻሉም። ሁሌም በንዴት ነው እያንዳንዱን ነገር ሪያክት የሚያደርጉት። ከሰዎች ቫሊዴሽን ይጠብቃሉ። ሁሌም ህመም ውስጥ ነው የሚቀመጡት። አንድ ነገር ካረጉ በኋላ ሁሌም ጸጸት ውስጥ ነው የሚቆዩት። ምክንያቱም ስሜታቸውን ስለማይቆጣጠሩ። ስሜታችሁ ላይ ማሰሩ ከሆነ፣ ስሜታችሁን መቆጣጠር ማትማሩ ከሆነ ህይወታችሁን መቀየር አትችሉም። ለእያንዳንዱ ነገር ሪያክት የምታደርጉ ከሆነ፣ እያንዳንዱ ነገር ላይ ሪያክት ባረጋችሁ ቁጥር ሁሌም ጸጸት ውስጥ የምትቀመጡ ከሆነ ወደፊት መራመድ አትችሉም። ያንን ደግሞ የምትቆጣጠሩት ራሳችሁ ስታስተምሩ ነው። ይሄ ነገር ከምንድን ነው የመጣው? ስሜታዊ እንደሆነ ያደረገኝ ምንድን ነው? ከምንድን ነው የመጣው? ራሴን ማረጋጋት ያቃተኝ ለምንድን ነው ብላችሁ ራሳችሁን ጠይቃችሁ እዛ ላይ የምትሰሩ ሰዎች በሆናችሁ ቁጥር ነው ህይወታችሁን እየቀየራችሁ የምትሄዱት። እንዴት መረጋጋት መቻል አልቻልኩም? እንዴት መቆጣጠር ስሜቴን መቆጣጠር አልቻልኩም? ይህ ስሜት ከምንድን ነው የመጣው? ቶሎ ሪያክት እንዲያደርግ የሚያደርገኝ ምንድን ነው? ትሪገር የሚያደርገኝ ምንድን ነው የሚለውን ነገር ለይታችሁ እዛ ላይ ስትሰሩ ራሳችሁን ባስተማራችሁ ቁጥር እያንዳንዱ ነገር ሲያናዳችሁ፣ ሲረብሻችሁ ከመናገር ይልቅ ቆም ብላችሁ ትንሽ ትንፋሽ ወስዳችሁ ሪስፖንድ ሪያክት ከማድረግ ይልቅ ሪስፖንድ የምታደርጉ ሰዎች በሆናችሁ ቁጥር የዛኔ ውጤታማ ህይወት እየገነባችሁ ትሄዳላችሁ። ያንን ደግሞ ፕራክቲስ ስታደርጉ ነው የምታውቁት። ደጋግማችሁ ስትሰሩ፣ ደጋግማችሁ ራሳችሁ ስታስተምሩ የተሻለ ሰው እየሆናችሁ ትሄዳላችሁ። ስሜታችሁን እየተቆጣጠራችሁ ትሄዳላችሁ። ይሄ ኢሞሽናል የመሆን ነገር የመጣው ከምንድን ነው? ቶሎ የምናደደው ለምንድን ነው የሚለውን ነገር ስትለዩ፣ እሱ ላይ በደንብ አውቃችሁ ችግሩን ለይታችሁ ትሪገር የሚያደርጋችሁን ነገር ለይታችሁ እዛ ላይ በደንብ በሰራችሁ ቁጥር ሪያክት ከማድረግ ይልቅ ፖዝ የማድረግ ትንፋሽ የመውሰድ አስተውሎ የመወሰን ነገር የማትጸጸቱበትን ነገር የመወሰን ከመጠን በላይ ከማሰብ ይልቅ አስተውላችሁ ትክክለኛውን ነገር የማድረግ ልማት በገነባችሁ ቁጥር ውጤታማ ህይወት እየገነባችሁ ትሄዳላችሁ። ሪያክት ከማድረግ ይልቅ ሪስፖንድ የምታደርጉ ሰዎች በሆናችሁ ቁጥር ሁሌም የተሻለ ቦታ ላይ እየተገኛችሁ ትሄዳላችሁ። ስለዚህ ያንን ደግሞ የምታገኙት ደጋግማችሁ ፕራክቲስ ስታደርጉ፣ ራሳችሁን ስታስተምሩ፣ ኢሞሽናል ኤዱኬሽን ሲኖራችሁ፣ በየቀኑ ስትማሩ ውጤታማ ህይወት እየገነባችሁ ትሄዳላችሁ። ስለዚህ ኢሞሽናል ኤዱኬሽን ያስፈልጋችሁ። በየቀኑ ራሳችሁን አስተምሩ። አምስተኛው ነጥብ ደግሞ ማርኬቲንግ ኤዱኬሽን። አንድ ነገር ልትማሩ ይገባል። ዓለም የሚከፍላችሁ ስለምትወዱት ነገር አይደለም። ብዙ ሰዎች የሚቸገሩት ህይወታቸውን እንዳይቀይሩ ያደረጋቸው የሚወዱትን ነገር ፎከስ አድርገው ይሰራሉ። ግን ደግሞ ማርኬቱ ላይ ምንም አይነት ፍላጎት የለውም። ምክንያቱም ማርኬት የሚከፍላችሁ ሰዎች በሚፈልጉት ነገር ነው እንጂ ራሳችሁ በምትወዱት ነገር አይደለም። ስለዚህ መጀመሪያ አንደርስታንድ እንድታረጉት ይገባል። ማርኬቱ ምንድነው የሚፈልገው? ምንድነው አሁን ላይ ሰዎች ስትራግል እያደረጉ ያሉት? የሰዎች ችግር ምንድነው? ቢዝነስ ላይ ያለው ችግር ምንድነው? ያንን ከለያችሁ በኋላ ለዛ ሶሉሽን ይዛችሁ ስትመጡ ሰዎች እየከፈሏችሁ ይሄዳሉ። ለዛ ነገር ለመክፈል ዝግጁ እየሆኑ ፈቃደኛ እየሆኑ ይሄዳሉ። ግን ምንም አይነት ሶሉሽን ማሰጡ ከሆነ የምትወዱትን ነገር ብቻ እየሰራችሁ ወደ ማርኬት ይዛችሁ የምትሄዱ ከሆነ ማርኬቱ ላይ ፍላጎት ከሌለ ማንም ሰው ሊገዛችሁ አይችልም። ራሳችሁንም ነቀየራችሁ። ያንን ደግሞ የምታስተካክሉት ራሳችሁን በየቀኑ ራሳችሁ ላይ ስትሰሩ ነው። ብዙ ሰዎች ማርኬቱን ችላ ይላሉ፣ ማርኬቱም እነሱን ችላ ይላቸዋል። ስለዚህ መጀመሪያ ራሳችሁ ላይ ስትሰሩ ይገባል። ታለንት ኖሯቸው፣ አቅሙ ኖሯቸው ጠንክረው ይሰራሉ።
ጥሩ ነገር ይዘው ለመምጣት ይሞክራሉ። ግን ደግሞ ማርኬቱ ላይ ምንም አይነት ዲማንድ የለም፣ ፍላጎት የለም። ከማርኬቱ ጋር የሚሄድ ነገር አይደለም ይዘው ይመጡት። ያንን ነገር ስለሚያደርጉ ስታክ እንዳደረጉ ነው የሚቆዩት። ህይወታቸውን መቀየር አልቻሉም። ህይወታችሁን ለመቀየር የምትፈልጉ ከሆነ ስለ ማርኬት ልትረዱ ይገባል። ማርኬቲንግ ኤዱኬሽን ያስፈልጋችኋል። ራሳችሁን ልታስተምሩ ይገባል። ያንን የምታስተምሩት ደግሞ ማርኬቱ ምንድን ነው የሚፈልገው? የሰዎች ዲማንድ ምንድን ነው? ሰዎች አሁን ላይ በጣም የሚቸገሩበት ነገር ምንድን ነው? ለዛ ነገር ምን አይነት ሶሉሽን ይዤ መምጣት እችላለሁ የሚለውን ነገር ለይታችሁ እዛ ላይ የምትሰሩ ሰዎች በሆናችሁ ቁጥር ውጤታማ እየሆናችሁ ትሄዳላችሁ። ቢዝነሳችሁን እያሳደጋችሁ ትሄዳላችሁ። አሁን ላይ ብዙ ነገሮች እየተቀየሩ ነው። ኦንላይን ነው እያንዳንዱ ነገሮችም እየተካሄዱ ያሉት። ሽያጮች ኦንላይን ነው የሚሆኑት። ቢዝነሶች የሚከናወኑት ኦንላይን ነው። ዲጂታል ሶሉሽኖች በጣም በዝተዋል። ስለዚህ እያንዳንዱ ስራ እንደ ድሮ ቢሮ ተቀምጦ አይደለም የሚሰራው። እያንዳንዱ ቦታ ላይ እየተንቀሳቀሳችሁ መስራት ትችላላችሁ። እያንዳንዱ አሰልቺ የሆኑ ስራዎች በኤአይ ቱሎች እየተቀየሩ ነው። በኤአይ እየተቀየረ ነው። ስለዚህ ኮንቴንት ክሬተሮች በሞባይላቸው በሚሊዮን የሚቆጠሩ ዶላሮች እያገኙ ነው። ስለዚህ ማርኬቱን አንደርስታንድ ማታደርጉ ከሆነ ህይወታችሁን መቀየር አትችሉም። ስለዚህ ያንን ደግሞ ለመረዳት እያንዳንዱ ቀን ራሳችሁን ልታስተምሩ ይገባል። አዳፕት ልታደርጉ ይገባል። አዳፕት ደግሞ የምታደርጉ ስትማሩ ነው። ራሳችሁን በየቀኑ ስታስተምሩ፣ ማርኬቱን አንደርስታንድ ስታደርጉ፣ ያ ደግሞ ጥሩ ፕሮዳክቶች ይዛችሁ እንድትመጡ ያደርጋችኋል። ዲማንዱ ምንድን ነው? ሰዎች በጣም የሚፈልጉት አሁን ላይ ከረንትሊ ምንድን ነው የሚለውን ነገር እየተለያችሁ ትሄዳላችሁ። ያ ደግሞ ጥሩ ፕሮዳክት ይዛችሁ እንድትመጡ ሰዎች የሚፈልጉትን ለሰዎች ሶሉሽን የሚሰጥ ለሰዎች ችግር መፍትሄ የሚሰጥ ፕሮዳክቶችን ይዛችሁ እንድትመጡ ያደርጋችኋል። ያ ደግሞ ውጤታማ ህይወት እንድትገነቡ ያደርጋችኋል። ውጤታማም ነገር እየገነባችሁ እንድትሄዱ ያደርጋችኋል። ስለዚህ ራሳችሁ ልታስተምሩ ይገባል። ከማርኬቱ ጋር አዳፕት እያደረጋችሁ ልትሄዱ ይገባል። ማርኬቱን ሳታውቁ ማርኬቱ ላይ ሳትማሩ ስለ ማርኬቲንግ ያላችሁ ደካማ ሆነ ህይወታችሁን መቀየራችሁ ፕሮዳክት መሸጣችሁ የፈለገ ብትጥሩ የፈለገ ብትለፉ የፈለገ ጥሩ ፕሮዳክት ቢኖራችሁ ማርኬቱ ላይ ዲማንድ ከሌለው ፍላጎት ከሌለው ራሳችሁን ማሻሻላችሁ መሸጥማችሁ። ስለዚህ መጀመሪያ እውቀታችሁን ልታሳድጉ ይገባል። እውቀት ሊኖራችሁ ይገባል። ራሳችሁን በየቀኑ ልታስተምሩ ይገባል። የዛኔ ውጤታማ ህይወት እየኖራችሁ ትሄዳላችሁ። ስለዚህ ማርኬት ኤዱኬሽን ያስፈልጋችኋል። ስለዚህ በየቀኑ ራሳችሁን ልታስተምሩ ይገባል። ትምህርት ብታቆሙ ራሳችሁን ሁሌም ባስተማራችሁ ቁጥር ህይወታችሁን እየቀየራችሁ ትሄዳላችሁ። ራሳችሁን ስታስተምሩ በየቀኑ ራሳችሁን ባሻሻላችሁ ቁጥር ራሳችሁን እያሳደጋችሁ ትሄዳላችሁ። የተሻለ ፐርሰናሊቲ እየገነባችሁ መሄድ ትችላላችሁ። ዛሬ ያየናቸውን 5 ነጥቦች ህይወታችሁ ላይ ፕራክቲስ አድርጓቸው። ፋይናንሻል ኤዱኬሽን፣ ኢሞሽናል ኤዱኬሽን፣ ማርኬት ኤዱኬሽን፣ ማይንድ ሴት ኤዱኬሽን፣ ስኪል ኤዱኬሽን። እነዚህን ነጥቦች ህይወታችሁ ላይ ፕራክቲስ ካደረጋችሁ ህይወታችሁን እየቀየራችሁ ትሄዳላችሁ። ዛሬ ከምን ለመጀመር እንዳሰባችሁ ኮሜንት ላይ ጻፉልኝ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።